አንድ ሰውዬ ከቤት ወጥቶ ወደ ከተማ ሄደ። ከዛ በኋላ ግን ማንም አላየም። የት ደረሰ? ምን ሆነ? የሚል ጥያቄ ለ22 ዓመት ያህል ያለ መልስ ቆየ። ፖሊሶች ደከሙ፣ ቤተሰቦቹ ተስፋ ቆረጡ፣ ዓመታትም ተቆጠሩ። ነገር ግን መልሱ እዛው አጠገባቸው ነበር። ዛሬ የምነግራችሁ ታሪክ ስለ አንድ ተራ ሰው ነው። ምንም አይነት የፖሊስ ስልጠና የሌለው፣ ነገር ግን በዲጂታል ዓለም ውስጥ በጽናት በመፈለግ ብቻ የተቀበረውን እውነታ ወደ ብርሃን ያመጣ ዲጂታል መርማሪ ነው። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1997 በፍሎሪዳ ግዛት ውስጥ ነው። ያን ምሽት አየሩ ሞቃታማና ጸጥታ የሰፈነበት ነበር። ዊሊያም ሞልት የተባለ የ40 ዓመት ጎልማሳ ከጓደኞቹ ጋር አንድ መጠጥ ቤት ላይ የተዝናና ነበር። ዊሊያም ዝምተኛና ስርዓት ያለው ሰው ነው። መጠጥ ቤት ውስጥም የተዝናና ሰዓቱ በጣም ሄደ። ከምሽቱ 3 ሰዓት አካባቢ ፍቅረኛው ስልክ ደወለችለት። በሰላም ነው ያመሸው ብላ ጠየቀችው። ዊሊያምም አረ በሰላም ነው፣ ከጓደኞቼ ጋር እየተዝናና ነበር፣ አሁን እመጣለሁ ብሏት ስልኩን ዘጋው። ዊሊያም ስልኩን ከዘጋው በኋላ ጓደኞቹን ተሰናብቶ ከመጠጥ ቤት ወጣ። ያ ድምፅ ግን የእሱ የመጨረሻ ድምፁ እንደሚሆን ማንም አልገመተም ነበር። ዊሊያምም በዛች ምሽት ቤቱ አልደረሰም። ለፍቅረኛው የገባው ቃልም በመንገድ ላይ በሆነ ቦታ ተቋረጠ። በማግስቱም ፀሐይ ስትወጣ ፍለጋ ተጀመረ። ፖሊሶቹ፣ ጓደኞቹ፣ ቤተሰቦቹ ፍሎሪዳ ውስጥ ይገኛል ብለው ያሰቡበት ቦታ ሁሉ ፈለጉት። ነገር ግን ዊሊያምን ሊያገኙት አልቻሉም። የሚገርመው ግን ዊሊያም ብቻውን አልነበረም የጠፋው። እየነዳ የነበረው ነጭ መኪናም አብሮት ነበር ደብዛው የጠፋው። አንድ ትልቅ መኪና እንዴት እንደ መርፌ በምድር ላይ ይጠፋል? ፖሊሶች ምንም አይነት መኪና፣ ምንም አይነት የአይን ምስክር አላገኙም። ለ20 ዓመት ያህል ዊሊያም ሲፈለግ ቆየ። ነገር ግን ሊገኝ አልቻለም። ፖሊስም ፋይሉን ዘጋው። የዊሊያም መጥፋት ለጓደኞቹና ለቤተሰቦቹ ጠባሳ ሆኖ ቀረ። ዓመታትም ተቆጠሩ። የዊሊያም ታሪክ በሰው ዘንድ እየተረሳ መጣ። ግን ዓለም ተቀየረች። ቴክኖሎጂው ምድርን ገለባበጣት። ሰማይ ላይ የተሰቀሉት ሳተላይቶች ምድርን እንደ እጅ መዳፋቸው ማየት የሚያስችል አይን አላቸው። ነገር ግን እንደ አውሮፓውያን አቆጣጠር በ2019 ከዊሊያም መጥፋት ከ22 ዓመት በኋላ አንድ የቀድሞ የዛ አካባቢ ነዋሪ በቤቱ ሆኖ ኮምፒውተሩን ከፈተ። ይህ ሰው መርማሪ አልነበረም፣ ፖሊስም አልነበረም። ዝም ብሎ የድሮ ትዝታ ተቀስቅሶበት የቀድሞ ሰፈሩን ምን እንደሚመስል ለማየት የፈለገ ግለሰብ ነበር። እቤቱን ቁጭ ብሎ ኮምፒውተሩን ከፍቶ ሰፈሩን መቃኘት ጀመረ። ማውዙን እያንቀሳቀሰ መንገዶችን እያለፈ ዙም እያደረገ ወደ ግቢያቸው ዝቅ አለ። ሙኔባይ ሰርክል ተብሎ በሚጠራው አካባቢ አዳዲስ የመኖሪያ ቤቶችና በትላልቅ ዛፎች የተከበበ አንድ ሰው ሰራሽ ኩሬ አለ። ሰውየው ምስሉን ወደ ኩሬው አስጠጋው። ግን በኩሬ ውስጥ በጭቃና በውሃ የተሸፈነ አንድ እንግዳ የሆነ ምስል ተመለከተ። ምስሉ ግን ግልጽ አይደለም። የድሮ ሳተላይት ፎቶ ስለሆነ ብዥታ አለበት። ነገር ግን በዛ ኩሬ ውስጥ ያ ነጭና 4 ማዕዘን ቅርጽ ያለው ነገር መኪና መሆኑን ልቡ ነገረው። መኪና በኩሬ ውስጥ ምን ይሰራል? እንዴትስ ማንም አላየውም ብሎ ራሱን መጠየቅ ጀመረ። አስቡት፣ ይህ ምስል በኢንተርኔት ላይ ለዓመታት ተቀምጦ ነበር። በሺዎች የሚቆጠሩ ሰዎች በካርታው ላይ በዚያ ኩሬው አጠገብ አልፈዋል። ነገር ግን ማንም አስተውሎት አያውቅም። ሰውየው ነገሩን የማወቅ ፍላጎቱ ጨመረ። ያንን ብዥ ያለ ምስል እያየ ይህ መኪና ከሆነ ውስጡ ሰው ይኖር ይሆን የሚል ጥያቄ በአይምሮ ተመላለሰበት። ሰውየው ግን እዚህ ጋር አላበቃም። የድሮ የሳተላይት ምስሎችን ማገላበጥ ጀመረ። የሚገርመው ነገር ግን ያ መኪና በ2007 በታተሙ የሳተላይት ፎቶዎች ላይ ጭምር ይታይ ነበር። ለ12 ዓመታት ያህል ምስሉ ኢንተርኔት ላይ በግልጽ ተቀምጦ ነበር። ነገር ግን ማንም አላስተዋለውም። አስቡት፣ ዓለም በሙሉ እያየው በሚሊዮን የሚቆጠሩ ሰዎች የጎግል ካርታን እየተጠቀሙ ያ ሚስጥር ግን እዛ ኩሬ ውስጥ ነበር። ዲጂታል መርማሪውም ለፖሊስ ደወለ። የዲጂታል መርማሪው ያየውን መረጃ ለፖሊስ ካሳወቀ በኋላ ፖሊሶቹ ሰውየው ወደ ነገራቸው ኩሬ ውሃ ወደ ያለበት አካባቢ ሄዱ። ፖሊሶቹም ኩሬውን ሲያዩ ሰውየው የነገራቸው ነገር እውነት መሆኑን አረጋገጡ። ፖሊሶቹም ክሬን መኪና አስጠሩ። መኪናውም ሰንሰለቶቹን ወደ ኩሬ ወረወረ። ከጥቂት ደቂቃዎች ትግል በኋላ ያ ለ22 ዓመት ተቀብሮ የነበረው ነጭ መኪና ቀስ እያለ ወደ ላይ ወጣ። መኪናው አሁን ነጭ አይደለም፣ ጭቃና አረም በቅሎበታል። ልክ እንደ ባህር ውስጥ ጭራቅ አስፈሪ ሆኗል። ፖሊሶቹ ወደ መኪናው ተጠጉ። መስታወቱንም ሲያጸዱት ግን በውስጡ ያለው ነገር ሁሉንም ሰው አስደነገጠ። ያ 22 ዓመት ሲፈለግ የነበረው ሰው አጽም እዚያ መኪና ውስጥ ተገኘ። የዲኤንኤ ምርመራ ተደረገ። ውጤቱም ዊሊያም ሞልት የሚል ነበር። ከ22 ዓመት በፊት በዚያች ጨለማ ምሽት ዊሊያም መኪናውን መቆጣጠር አቅቶት ወደ ኩሬ ውስጥ እንደገባና መውጣት ከብዶት እንደሞተ ታወቀ። ለቤተሰቦቹ ይሄ ትልቅ መርዶ ቢሆንም ሌላ ትልቅ ነገር ግን አግኝተዋል። የት ሂዶ ነው? ማን ወሰደው? በህይወት ይኖር ይሁን የሚሉ ጥያቄዎቻቸውን በዚያ ቀን
መልስ አገኘላቸው። የሚገርመው ግን ይሄ ሁላ የሆነው በላብራቶሪ ምርመራ ወይም በሰላይ ድርጅቶች ስራ አይደለም። አንድ ተራ ሰው በቤቱ ሆኖ ለምንድን ነው ይሄ ነገር እዚህ ጋር የታየው ብሎ በዲጂታል ካርታ ላይ በጥልቀት ስለተመለከተ ብቻ ነው። ሳተላይቱ ያሳየውን ምስል የሰው ልጅ የማወቅ ጉጉት ፈታው። እናንተስ በጎግል እርዝ ላይ ስትመለከቱ ያስገረማችሁ ነገር አለ ወይስ ደግሞ ይሄ ዲጂታል ክትትል ያስፈራችኋል? ሐሳባችሁን ኮሜንት ላይ አሳውቁኝ። የዛሬው ታሪካችን ይሄን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው አስገራሚ ታሪክ እስከምንገናኝ ቸር ሰንብቱ።